ሃይ እንዴት ናችሁ? ዶክተር ጋዲሳ እባላለሁ። በዚህ ክላስ ስለ ኦብጀክት ኦሪየንትድ ፕሮግራሚንግ ጋር የተገናኘ አንዳንድ ቶፒኮች እናይና በመቀጠል ፕራክቲስ ኤግዛም አብረን እንሰራለን ማለት ነው። ለዚህ ፐርፐስ የተዘጋጀ ለማስታወስ ያህል በባለፈው ክላሳችን ኤግዚት ኤግዛም ምን እንደሆነ፣ ምን አይነት ጥያቄ ነው ለኮምፒውተር ሳይንስ ተመራቂ የሚመጣው፣ ብዛቱን፣ እያንዳንዱ ቶፒኮችን አይተን ነበር። ለማስታወስ ያህል ይህንን ቴብል አሳይቻቸው ነበር። ስለዚህ ይኸው አንድ ተማሪ ኮምፒውተር ሳይንስ ተመራቂ 4 ዓመት ይማራል። ማአት ኮርስ ነው የሚወስደውና ከዛ ውስጥ ፈተና ላይ የሚወጡ ግን እነዚህ 15ቶቹ ብቻ ናቸው። ማክሲማም አንዳንዶቹ 7 ጥያቄ ይወጣል ከአንድ ኮርስ፣ በብዛት ግን 6 ጥያቄ ነው የሚወጣው። ስለዚህ በዛ መልክ እኔ ኮምፕሬንሲቭ አድርጌ አንድ 30 ጥያቄ ባለፈው አዘጋጅቼው አብረን ሰርተን ነበር ኮምፒውተር ፕሮግራሚንግ ጋር የተገናኘ። ዛሬ ደግሞ ስለ ኦብጀክት ኦሪየንትድ ፕሮግራሚንግ ጋር የተገናኘ 15 ጥያቄ ኮምፕሬንሲቭ የሆነው አብረን እንሰራለን ማለት ነው። ስለዚህ ጥያቄ ላይ ሊመጡ ይችላሉ ብለን የምንጠብቃቸው ወይ ደግሞ ኮመን የሆኑ ኮንሰፕቶች አብረን እናያለን። ሶ ቀጥታ ያንን ከመጀመሪያ በፊት ጀስት ካይንድ ኦፍ ሪቪዥን ነገር አዘጋጅቻለሁ። ኦኦፒ ስንል ምንድን ነው እና ለማንበብን ለመዘጋጀትም ምን ኤሪያ ላይ ነው ፎከስ ማድረግ ያለባችሁ የሚለውን እዚህ ላይ ባጭሩ አስቀምጫለሁ። ስለዚህ ሁሌ ስለ ኦኦፒ ስናወራ 4 ነገር ነው እዛ ውስጥ ያለው ኮር ሞጁሎች የምንላቸው ማለት ነው። ስለዚህ ኦኦፒ ስንል ስለ ፖሊሞርፊዝም ኮንሰፕቶች አሉ፣ ኢንሄሪታንስ አለ፣ አብስትራክሽን አለ፣ ኢንካፕሱሌሽን አለ። ስለዚህ አንድ ፕሮግራሚንግ ላንጉዌጅ ኦኦፒን ሰፖርት ያደርጋል የምንለው እነዚህን 4ቱን ካሟላልን ነው ማለት ነው። ጀስት እንድታስታውሱ ነው፣ ዲቴል ሌክቸር ሳይሆን ኮንሰፕቶቹን ጀስት ሪቫይዝ እንድታደርጉ። የመጀመሪያው ሞጁል ፖሊሞርፊዝም የምንል ነው፣ ጀስት መኒፎርም የምንለው ነው። ስለዚህ this polymorphism describes situation in which one function or one object takes several forms. ስለዚህ with the same name you can implement a function or a class that execute different tasks. ባጭሩ ቴክኒካሊ እንይካል ይህንን ኮድ ስኒፔት እንዲታዩ ፈልጋለሁ። እዚህ ጋር እንደምታዩት ዲፋይን ያደረግነው 2 ፋንክሽን አለ። ነገር ግን እዚህ ጋር ካየነው ሁለቱም ፋንክሽን ኔማቸው ተመሳሳይ ነው፣ አድ ይላል። ስለዚህ ኢንተርናሊ ካያችሁ ደግሞ ይሄኛው ኤክስፔክት የሚያደርገው ደብል ዳታ፣ ይሄኛው ኢንቲጀር ዳታ ታይፕ ነው። ይሄኛው አድ ደግሞ ደብል ዳታ ታይፕ ነው ኤክስፔክት የሚያደርገው። ኦፍ ኮርስ እንዳጋጣሚ ሆኖ ሪተርን የሚያደርገው ሳሜሽን ነው። ስለዚህ ይሄኛው የሚሰራው ኢንቲጀር ቫልዩ ብቻ ስንሰጥ ነው፣ ይሄኛው ደግሞ ደብል ብቻ ሲሆን ነው ማለት ነው። ስለዚህ ያንን ፋንክሽን ኮል ስናደርግ ለምሳሌ እዚህ ጋር አድ አለ። ስለዚህ ኮምፓይለሩ አድ የትኛው ነው ብሎ ሲፈልግ 2 ኢምፕሊሜንቴሽን ስላለው በምንድን ነው የሚለየው? ሁለቱም በምንድን ነው የሚለየው ካል እኛ ፓስ ያደረግነውን አርጉሜንት ያያል ማለት። ስለዚህ አሁን 2 እና 3 ኢንቲጀር ነው። ስለዚህ ቀጥታ እዚህ ላይ ሲደርስ ኤግዚኪዩት የሚሆነው ይሄኛው ፋንክሽን ነው ማለት ነው እዚህ ጋር የምታዩት። ኦኬ ዳታ ታይፑ ደግሞ ደብል ሲሆን ይሄኛው ይሰራል ማለት ነው። ለዛ ነው መኒፎርምስ ወይ ደግሞ ፖሊሞርፊዝም የምንለው the same name but it will perform 2 different tasks። ስለዚህ የፖሊሞርፊዝም ኮንሰፕት በዚህ መልክ እንደገና ሪቫይዝ ማድረግ አለባችሁ ማለት ነው። እንቀጥል። ሌላው እንዲሁም ኦኦፒ የሚያስብለው ሞጁል ይሄኛው ነው፣ ኢንሄሪታንስ የምንል ኮድ ሪዩዝ እንድናደርግ ደጋግመን the same function ወይ ደግሞ the same class እንደገና እንዳንጠቀም የሚያስችለን ስትራቴጂ ኢንሄሪታንስ ነው ማለት ነው። ስለዚህ እኛ ከቤተሰባችን ኢንሄሪት የምናደርጋቸው አይ ከለር፣ ሄር ስታይል፣ ባልድኔስ ምናምን ወይ ደግሞ በሽታም ኢንሄሪት እናደርጋለን። ስለዚህ ዋናው አለ፣ ከዛ ኢንሄሪት ስናደርግ ያንን ኮንሰፕት ስንጠቀም ኢንሄሪታንስ ነው የምንለው ማለት ነው። እዚህ ጋር እንደምናየው የመኪና አይነት ቬሂክልስ ብለን አንድ ክላስ ዲፋይን ካረግ ሁሉም መኪናዎች ኢንኮሙን ያላቸው አትሪቢዩት እዚህ ጋር ዲፋይን እናደርጋለን ኮሙን ይሆኑ። ከዛ አውቶሞቢል ደግሞ ይህንን ኢንሄሪት ያደርግና ኮመን ፊቸሩን ኢንሄሪት አድርጎ የራሱን ይጨምራል እዚህ ላይ። ካርም እዚህ ጋር የአውቶሞቢልን ይወስድና የራሱን ፊቸር እንደዛ እያደረገ ይሄዳል ማለት ነው። ስለዚህ ይህንን ኮንሰፕት በኮድ መልክ ኢምፕሊመንት ስናደርግ ኮል ኢት ኢንሄሪታንስ ማለት ነው። ለምሳሌ ይህንን ኮድ ማየት ትችላላችሁ። እዚህ ጋር እንደምታዩት 2 ክላስ አለን። አንደኛው ኤምፕሎይ ነው። ስለዚህ እዚህ ውስጥ አንድ አትሪቢዩት አለን ወይ ፕሮፐርቲ አለን ሰለሪ የሚል። እዚህ ውስጥ ደግሞ አንድ ፕሮፐርቲ ያለን ቦነስ የሚል። እዚህ ጋር እንደምታዩት ኤክስቴንድስ የምትለው ኪወርድ ስንጠቀም ምን እያደረግን ነው?
እዚህ ውስጥ ዲፋይን የተደረገው ቢሄቪየር እና ፕሮፐርቲ ኢንሄሪት እያደረግን ነው ማለት አውቶማቲካሊ እየጠራን ነው። ስለዚህ ቀጥታ አክሰስ ማድረግ እንችላለን። ኦኬ ስለዚህ ይሄኛው የኢንሄሪታንስ ጥቅም ነው ማለት ነው። ስለዚህ እዚህ ጋር ጃቫ ሲሆን ኤክስቴንድስ ነው። ሌላ ላንጉዌጅ ሲሆን ደግሞ ኮሎን አድርገን መጠቀም እንችላለን። ኮሎን then you can specify the name of the class that you want to inherit። ስለዚህ በዚህ መልክ ጠራ። ስለዚህ እዚህ ጋር እንደምታዩት ፒ ውስጥ ሆነን አሁን እኛ ኢንስታንሺየት ያደረግነው ፕሮግራመር የሚል ክላስ ነው። ፕሮግራመር ፒ is equal to new programmer። ስለዚህ ቀጥታ ፒ በመጥራት ፒ ዶት ሰለሪ ብለን የራሱ እንደሆነ አድርገን ይሄንን ሰለሪ መጥራት እንችላለን ማለት ነው። ፒ ዶት ሰለሪ ስንል ይሄኛውን ነው የሚያወጣ። ለምን ኢንሄሪት አድርገናል። ስለዚህ ኢንሄሪታንስ ማለት ይሄ። ሌላው ኢንካፕሱሌሽን ይሄ ውስጥ ሜቢ የተለመደው ኮርስ ስትማሩ is about hiding data inside data የሚባለው ማለት ነው። ስለዚህ ሃይድ በማድረግ ስለዚህ አንዱ ፓብሊክ ያሆኑ ፓብሊክ ፕራይቬት የሆኑም ደግሞ ፕራይቬት አድርገን ሃይድ አድርገን ስንጠቀም ኢንካፕሱሌሽን ነው። ስለዚህ ኢንካፕሱሌሽን ላይ ግሎባል ቫሪያብል የሚል ነገር መጥፋት አለበት ማለት ነው። ግሎባል ቫሪያብል የለም። ስለዚህ ፕራይቬት አድርገን ለእያንዳንዱ ክላስ ያንን አክሴስ ማድረግ የፈለገው ሌላ ክላስ ምን ይጠቀማል? ሴት እና ጌተር ሜትድ በመጠቀም ያንን ሃይድ የተደረገው አትሪቡት ቫልዩም ጌት ማድረግ ይችላል፣ ሴት ማድረግ ይችላል። ስለዚህ ይህንን ኢንሹር በማድረግ ፐብሊክሊ አንድ ዳታ ሞዲፋይ ወይ ደግሞ እንዳይቀየር ማድረግ እንችላለን ማለት ለሴኪዩሪቲ ፐርፐስ ኢንካፕሱሌሽን የምንለው ማለት ነው። እዚህ ጋር ማየት ትችላላችሁ። ስለዚህ አሁን እችን ኤጅ የምትለውን ፐብሊክሊ ዲፋይን ከምናደርግ እዚህ ጋር ጌት እና ሴት ኤጅ ሜትድ በመጠቀም ያንን ቫልዩ መቀየር ወይ ደግሞ ሴት ማድረግ እንችላለን ወይ ደግሞ ጌት ማድረግ እንችላለን ማለት ነው። ስለዚህ ብዙ ጊዜ ኢንካፕሱሌሽን ለመፈለግ እነዚህን ማየት ያስፈልጋል ማለት ነው። ሌላው አብስትራክሽን ነው። ይሄ ጀስት ኮሌክቲቭ ኔም ነው። ቴክኒካሊ ምንድነው? አሁን ለምሳሌ አንድ ሰው ካልኩሌተር ስንጠቀም 1 + 2 ብዬ ከጻፍ ኢኳል ሳይን ፕሬስ ሲያደርግ አውቶማቲካሊ ሪዛልቱን እናያለን። ስለዚህ ዩዘር ወይ ደግሞ ነን ቴክኒካል ፐርሰን እንዴት እንደተሰራ ዲቴይል ኢምፕሊሜንቴሽኑን አያውቅም ማለት ነው። ስለዚህ ይኸው ሃይዲንግ ዲቴይል ማለት ነው። አብስትራክሽን ማድረግ አብስትራክት በማድረግ ስለዚህ ዩዘሩ ኩዌሪው ብቻ ይሰጣል፣ ከዛ አውትፑት ያገኛል። ቲፒካል ወርክስ ላይ ጉግል ሰርች ኢንጂን ላይ እኛ የሆነ ነገር ጽፈን ሰርች ስንል በራሱ ፈልጎ እንዴት ከየት ሰርቨር እንዳገኘ ምንም መረጃ የለንም እና ያንን ዲቴይል ሃይድ ስናደርግ ጀስት አብስትራክሽን እንላለን ማለት ነው። ሃይዲንግ ዘ ዲቴይልስ ኦኦፒ ኮንሴፕት ጋር ብዙ ጊዜ የሚሄዱት ስፔሻሊ አክሰስ ኢንካፕሱሌሽን ጋር የተገናኘ እንዲሁም ማስታወስ ያለባችሁት ነገሮች ስለ አክሰስ ሞዲፋየሮች ናቸው። ስለዚህ ላለን ዳታ ወይ ደግሞ ሜትድ ፐርሚሽን መስጠት ማለት ነው። ሴኪዩሪቲውን ዲፋይን ማድረግ ለምሳሌ አንድ ኦብጀክት ከንቢ ክላስ ሊሆን ይችላል፣ ሜትድ ሊሆን ይችላል፣ ወይ ደግሞ ፕሮፐርቲ ላይክ ቫሪያብል ሊሆን ይችላል። ያንን ፓብሊክ አድርገን ዲፋይን ካደረግ ነው ያንን ፕሮፐርቲ ወይ ደግሞ ኦብጀክት ሌላ ክላስ ውስጥ ሆነን አክሰስ ማድረግ እንችላለን፣ ሌላ ፓኬጅ ውስጥ ሆነ አክሰስ ማድረግ እንችላለን ማለት ነው። ኬስ ዊ አር ቢልዲንግ ቢግ አፕሊኬሽን መልቲፕል ፓኬጅ የሚኖርበት ሜካኒዝም ይኖራል። ያኔ ሌላ ቦታ ሆነም አክሰስ ማድረግ እንችላለን ማለት ነው። that's what we call public modifier። ፓብሊክ ከሆነ ፓብሊክ ነው፣ ያው ኮንፊደንሻል አይደለም ማለት ነው። ከፓብሊክ ደግሞ ዝቅ ብሎ ያለው ዲፎልት ነው። እኛ ምንም ስፔሻሊ ጃቫ ላይ ምንም አክሰስ ሞዲፋየር ካልጻፋችሁ ላይ ክላስ ዲፋይን ስታደርጉ ክላስ አበበ ወይ ደግሞ ክላስ ስቱደንት ብላችሁ ዲፋይን ካደረጋችሁ ባይ ዲፎልት የምታገኙት ይህንን ፊቸር ነው። እንደ ፓብሊክ ሆኖ ነገር ግን አክሰስ ማድረግ የምንችለው ዊዚን ዘ ሴም ፓኬጅ። ስለዚህ ሊሚቴሽኑ አንድ ፓኬጅ ውስጥ ነው ማለት ነው። አንድ ፓኬጅ ውስጥ ይሰራል፣ ሌላ ፓኬጅ ውስጥ ሆነን አክሰስ ማድረግ አንችልም። ስለዚህ ያንን ፊቸር መጨመር ካስፈለገን ፕሮቴክትድ ብለን ዲፋይን እናደርጋለን። ስለዚህ ፕሮቴክት የተደረገው አክሰስ መደረግ የሚችለው መቼ ነው? ድራይቭድ ክላስ ያንን ፕሮፐርቲ አክሰስ ማድረግ ይችላል። ኦኬ ድራይቭድ ክላስ ብቻ ነው አክሰስ ማድረግ የሚችለው ማለት ነው። ኦፍ ኮርስ ኢን ዘ ሴም ፓኬጅ ፐርሚሽኑ ፓብሊክ ነው። ሌላ ፓኬጅ ላይ ግን ድራይቭ ካረገው ያንን አክሰስ ማድረግ ይችላል ወይ ደግሞ ኢንሄሪት ካረገው ማለት ነው። ሌላው ፕራይቬት። ስለዚህ ፕራይቬት ከሆነ ሌላኛው ክላስ ውስጥ ሆኖ ራሱ ዊዚን ዘ ሴም ፓኬጅ ክላስ ስቱደንት እና ክላስ ፐርሰን ካለን ፕራይቬት ከሆኑ መረጃ ሊለዋወጡ አይችሉም ማለት ነው። ቢኮዝ they are private to that specific class። ኦኬ
በዛ መልክ ማየት ያስፈልጋል። ስለዚህ ይሄ ኮንሰፕት በአጭሩ ሳመራይዝ ስናደርግ ሪስትሪክሽን ሌቭሉ በዚህ መልክ ማየት እንችላለን። ስለዚህ ፐብሊክ ኢዝ ፐብሊክ ወደ ላይ ስንወጣ ፕሮቴክትድ አለ፣ ዲፎልት አለ፣ ፕራይቬት ደግሞ ሞር ሪስትሪክቲቭ ነው ማለት ቢኮዝ ሴም ክላስ ውስጥ ነው ያንን ቫሪየብል ወይ ደግሞ ፋንክሽን አክሴስ ማድረግ የምንችለው ማለት ነው። ስለዚህ አሁን ኮንሰፕቱን ቢያንስ ሪቫይዝ ማድረግ ሞክሬያለሁ። አሁን ወደ ፈተና መሄድ እንችላለን ማለት ነው። ተዘጋጃችሁ? ኦኬ ሌትስ ጎ ዊዝ ዘ ፈርስት ኩዌስችን። ስለዚህ ይሄኛው መጀመሪያ ጥያቄያችን ነው። አሁን ያወራኑን ኮንሰፕት ቴስት ለማድረግ ያዘጋጀሁት ነው። ምን ይላል? what is the result ይላል። ስለዚህ አውትፑት መፈለግ። ስለዚህ መጀመሪያ ላይ ኦኬ ክላስ አለ፣ ኦኬ ያ ኤክስ የሚል አለ፣ ከዛ ፋንክሽኖች አሉ። ኦፍ ኮርስ ሜን ፋንክሽን መግቢያ ነው። ዩዘር ዲፋይን ፋንክሽን ደግሞ 3 አለ። እዚህ ጋር እንደምታዩት ሶስቱ ተመሳሳይ ኔም ነው ያላቸው። ስለዚህ የሆነ ነገር ሴም ክላስ ውስጥ ተመሳሳይ ስም ስናይ ማስታወስ ያለብን ስለምንድን ነው? ስለ ፖሊሞርፊዝም ነው ማለት ነው። ስለዚህ ሪዛልት ነው የተፈለገው። የሚለያዩት እዚህ ጋር በዳታ ታይፓቸው ነው። ይሄኛው ሎንግ ሲሆን ነው የሚሰራው ምንድን ነው የሚያወጣው? ሎንግ ብሎ የሆነ ጽሑፍ ያወጣል። ሾርት ሲሆን ደግሞ ሾርት ብሎ ያወጣ ነው። ኢንቲጀር ሲሆን ኢንቲጀር ያወጣል። ስለዚህ እዚህ ጋር እንምጣ። ጎ ብለን እየጠራ ነው። we are doing function call and the argument that we are passing is of type short ነው የሚለው። ስለዚህ ከዚህ ውስጥ ሾርት የሆነው የትኛው ነው? ይሄ ነው አይደለም? ሾርት ነው። ስለዚህ ምንድን ነው የሚያወጣው? ሾርት ብሎ ያወጣል። አሁን ደግሞ ጎ ብለን z what is the data type of z? it's long። ስለዚህ ሎንግ የያዘው ይሄኛው ነው። what is the output? long። ስለዚህ ሾርት ሎንግ የሚል ምን ይሆናል? መልስ ይሆናል ማለት ነው። ስለዚህ በዚህ መልክ ፖሊሞርፊዝም ያለው ኮንሰፕት ልትረዱ ይገባል ማለት ነው። በዚህ መልክ ፈተናዎች ይመጣሉ። ሁለተኛ ጥያቄ what feature of object oriented programming is indicated by the following code? እዚህ ላይ ምንድነው ኢንዲኬት የተደረገው? እዚህ ላይ ኦኬ ቀስ ብለን እናያለን። ስለዚህ አሁን ለምሳሌ ቀጥታ በቀላሉ ሁለት ክላስ አለን። እዚህ ጋር ስቱደንት አለ፣ ቶፐር አለ። እዚህ ጋር እንደምታዩት ኢንሄሪት እያደረገ ነው። ኤክስቴንድስ ወይ ደግሞ ይሄን ኮሎን ካረጋችሁት ኢንሄሪታንስ ሲምቦል ነው፣ ሜካኒዝም ነው። ስለዚህ ኢንሄሪታንስ አለ። ሌላው በክላስ መልክ ኦብጀክቱን ግሩፕ አድርገን የምንሰራ ከሆነ ሁሌ ምን አለ? ኢንካፕሱሌሽን የምንል ኮንሰፕት አለ ማለት ነው። ስለዚህ ይሄኛው ምን ሪፍሌክት እያደረግን ነው? ኢንሄሪታንስ እና ኢንካፕሱሌሽን ዲፋይን እያደረግን ነው ማለት ነው። ፖሊሞርፊዝም የለም። ለምን? እዚህ ጋር አንድ ፋንክሽን ዊዝ ዘ ሴም ኔም የለንም። እዚህ ጋር ክላስ ስቱደንት አለ፣ እዚህ ጋር አንድ ፋንክሽን አለን፣ ከዛ ውጭ የለም። ስለዚህ ሪፍሌክት የተደረገው ፖሊሞርፊዝም ጋር የተገናኘ ምንም ነገር የለም ማለት ነው። ሶ መልሱ ምን ይሆናል? ኤ ነው የሚሆነው ማለት ነው። እንቀጥል። The feature by which one object can interact with another object is called what? ጃታ ተርሞችንም ማወቅ ያስፈልጋል። ስለዚህ አንድ ኦብጀክት ደግሞ አንድ ክላስ ከሌላኛው ክላስ ጋር ኮሙኒኬት የሚያደርግበት ሜካኒዝም ምን ይባላል? ሜሴጅ ፓሲንግ ነው አይደለም? ሶ ሜሴጅ ፓሲንግ ነው የሚባለው። ስለዚህ እናንተ ደግሞ ይሄንን ልዩነታቸውን ይወቁ። what is data binding? ዳታ ትራንስፈር ምንድነው? ኦኦፒ ላይ you need to read about it። ስለዚህ ለዚህኛ የሚሆነው ሜሴጅ ፓሲንግ የምንለው ነው ማለት ነው። እንቀጥል። which of the following is not an OOP concept? ስለዚህ አራት ፖይንቶች አውርተን ነበር መጀመሪያ ላይ inheritance, polymorphism, encapsulation and abstraction። ስለዚህ exception የሚል አላወራንም አይደለ? ስለዚህ መልሱ ሲ ነው የሚሆነው ማለት ነው። because the question says which one is not? okay ይሄንም ማወቅ ያስፈልጋል። okay another question, which two statements are true ይላል። እዚህ ላይ የትኛው ነው ትክክል? okay an encapsulated public class promotes reuse። ስለዚህ encapsulation ካለ ስለ ክላስ ምናምን ስላለ reusing support ያደርግ። true class that share the same interface are always tightly encapsulated። ያንን ጓራንቲ ማድረግ አንችልም። ሼር ስላደረጉ ኢንካፕስ አንዱ ግሎባል ቫሪያብል ሊኖር ስለሚችል ማለት ነው። we don't have a guarantee to say that. An encapsulated class allows subclass to overload method but does not allow overriding method። ይሄ ውሸት ነው። override ማድረግ ይችላል። inherit ስናደርግ we can override the behavior that's defined in superclass ይቻላል። ቱ ስለምን ቀጥታ ይሄንን መልፋት አያስፈልግም። ይሄ ትክክል ነው፣ ይሄ ትክክል አይደለም። and you can simply say an encapsulated class allows a programmer
to change an implementation without affecting the code ዋናው እሱ ነው ስለዚህ ይሄና ይሄ መልስ ይሆናል ማለት ነው ኦኬ ሌላ ጥያቄ here we have one static function which says test and it expects a variable of type string እዚህ ጋር expect የሚያደርገው እንደዚህ ነው ስለዚህ ምን ያደርጋል if string that was passed to this function is equal to null or its length is empty ከሆነ output string is empty ይላል ካልሆነ ደግሞ string is not empty ይላል ማለት ነው ስለዚህ ምንድነው ቼክ የምናደርገው ምንድነው ፓስ የተደረገው ስለዚህ ኮል ያደረግን test of null ስለዚህ አሁን null የሚለው አሁን እዚህ ውስጥ variable አይደለም እዚህ ጋር እንደምታዩት አይደለም variable አይደለም yes this is not variable we are passing null yes object አይደለም ስለዚህ ኮምፓይለሩ ኮንፊውዝ ይሆናል ይሄኛው ስለዚህ ራን ስናደርግ ምን ያደርጋል run time exception ወይ ደግሞ ኤረር ያመጣልናል ማለት ኮንፊውዝ ስለሚሆን ስለዚህ ለዚህኛ የሚሆን መልስ an exception is thrown at runtime another question here እዚህ ጋር ብዙ ክላስ አለ extends የሚል ወርድ ካለ ሁሉ ኢንሄሪታንስ አለ ማለት ነው ስለዚህ ከመጀመሪያው እንጀምር ፐብሊክ ክላስ 1 ይላል ፐብሊክ 1 እዚህ ጋር እንድታስታውሱ የሚፈልገው ይሄኛው ኮንስትራክተር ነው አይደል ኮንስትራክተር ማለት አንድ ፋንክሽን የሆነ ክላስ ውስጥ with the same name define ካደረግነው ኮንስትራክተር ነው ኮንስትራክተር ከሆነ እኛም ባንጠራ አውቶማቲካሊ ራሱን ኮል ያደርጋል አውቶማቲካሊ ራሱን ይጠራል ማለት ይሄንን ክላስ እንጠራ ሁሉ አውቶማቲካሊ እቺ ፋንክሽን ኤግዚኪዩት ይሆናለች ስለዚህ ስፔሲፊካሊ ዶት ምናምን ብለን የምንጠራ ነገር የለም ክላስ 2 extends 1 ስለዚህ 2 1 ኢንሄሪት ያደርጋል ስለዚህ አውቶማቲካሊ ይሄን እየጠራን ነው ማለት ነው 2 ላይም ሆነ ይሄኛው 2 ያወጣል 3 ደግሞ 2 እየጠራ ነው እዚህ ጋር እንደምታዩት print 3 ይላል መጨረሻ ላይ new 3 ብለን 3 ብቻ ነው የጠራ ነው ስለዚህ እስቲ ፓውዝ አድርጉና በራሳችሁ መልሱን ሞክሩ እናንተ ይሄንን ቪዲዮ ፓውዝ በማድረግ ሞክሩት ከዛ በኋላ you can cross check it with my answer ስለዚህ እዚህ ጋር እንደምታዩት 3 ነው የጠራ ነው new 3 ይላል አውቶማቲካሊ ኮል ያደርግ ነው ስለዚህ 3ን ስንጠራ አውቶማቲካሊ እዚህ ጋር ይመጣል extends 2 ስለዚህ 2 ኤክስቴንድ አድርገ 2 ደግሞ ምንድነው የሚያወጣው 2 ደግሞ ማንን ኤክስቴንድ አድርጓል 1 ስለዚህ መጀመሪያ ላይ እኛ ኤክስቴንድ ሱፐር ክላስ ነው ኤግዚኪዩት የሚሆነው ስለዚህ ሶስቱም ሊንክ ስለተደረጉ እዚህ ጋር እንደምታዩት መጀመሪያ ላይ የሚወጣው 1 ነው ቀጥሎ ይሄኛው ኤግዚኪዩት ይሆናል 2 ቀጥሎ ይሄኛው ኤግዚኪዩት ይሆናል ስለዚህ አውትፑቱ 1 2 3 ይሆናል ማለት ነው መጀመሪያ ላይ 3 ነው የተጠራው ግን with the concept of inheritance ስላለ መጀመሪያ ላይ እዚህ ጋር 3 ማን ኢንሄሪት አደረገ 2 ደግሞ ማን ኢንሄሪት አደረገ 1 ስለዚህ 1 2 3 ይሆናል ማለት ስለዚህ እናንተን ለመሸወድ ይሄንን ሊያመጡ ይችላሉ ለምን እናንተ የምትጠብቁ 3 2 1 ሊሆን ይችላል ግን ትክክለኛው መልሱ 1 2 3 maybe you can write this code and check it on your compiler maybe netbeans የምትጠቀሙ ከሆነ እዛ ላይ ቼክ ማድረግ ትችላላችሁ እንቀጥል which of these interface must contain a unique element ስለዚህ ብዙ ዳታ ስትራክቸሮች አሉ ጃቫ ላይ ሊስት አለን አሬ ኮሌክሽን አለ ሴት አለ ማፕ አለ ስለዚህ ከዛ ውስጥ ዩኒክ ኤሌመንት ኢንሹር የሚያደርገልን ሁሌ ሴት ነው ፓይተን ላይም ይሁን ሴት ከሆነ ሁሌ ሲ++ ላይም ሴት ዲፋይን ካረን ሁሌ የሆነ አሬ ቢንሰጥ ዩኒኩን ብቻ ነው የሚያስቀምጥልን ስለዚህ መልሱ ሴት የሚለው ይሆናል ማለት ነው question number 9 which member of the superclass is never accessible to the subclass ስለዚህ ምን ብለናል አክሰስ ሞዲፋየሮች ጋር ፕራይቬት ከሆነ አንድ ክላስ ብቻ ነው የሚቀረው ስለዚህ ለሱፐር ክላስ accessible የማይሆነው ፕራይቬት ሜምበር ሲሆን ነው ማለት ነው ሶ መልሱ ሲ ነው የሚሆነው question number 10 which of the following variable violate the definition of encapsulation okay encapsulation ስለምንድን ነው yes it's all about hiding the data is ስለዚህ ሃይድ ስናደርግ ደግሞ ዳታ ፐብሊክ መሆን የለበትም ግሎባል ቫሪየብል መኖር የለበትም ብለናል መጀመሪያ ላይ ለማብራራት እንደሞከርኩት ማለት ነው ስለዚህ ግሎባል ቫሪየብል ነው ማለት ነው
which of the following syntax is incorrect for the class definition? class define ስናደርግ definition እንዴት ነው? ስታንዳርዱ ምን ጠብቅ ሆነ መጀመሪያ ላይ access modifier እንጽፋለን public private ብለን እንጀምራለን by default እኛ ካልጻፍን ደግሞ default ነው የሚሆነው default mode ይሆናል then በመቀጠል ምን እንጽፋለን class ብለን keyword class keyword መኖር አለበት ስለዚህ አሁን automatically incorrect ስለሚል ይሄ ያንን violate ያደርጋል yes በክላስ ነው መጀመሪያ ያለበት ስለዚህ ዞሮ ዞሮ ይሄ ነው የሚሆነው ማለት ነው so we can skip the others because ፈተናው ስትፈተኑ በደቂቃ ስለሆነ ያንን ቀላል ጥያቄ ቶሎ መመለስ ነው ይሄን እስከ ማድረግ ያስፈልግ which one is incorrect ስለሚል ቀጥታ በዛ መሄድ ትችላላችሁ so constructor መጀመሪያ ላይ አውርቻለሁ constructor ራሱን የሚጠራ ፋንክሽን ማለት ነው so በክላስ ኔም ፋንክሽን ዲፋይን ካደረጋችሁት ማለት ነው ስለዚህ ለየት የሚያደርገው ምንድነው ከሌላ ፋንክሽን ሪተርን ታይፕ የለው yes return type የሌለው ነው ስለዚህ እዚህ ጋር ምን ይላል constructor may consist of no this will not work doesn't consist of any return type has return type ምናምን ስለዚህ የለው doesn't consist of any return type because the initialization purpose ነው የምንጠቀመው ስለዚህ return type አይኖርም መልሱ b ነው የሚሆነው ማለት ነው እንቀጥል ይሄ ደግሞ ስለ ኢንክሪመንት እና ዲክሪመንት ኦፕሬተር አሴስ ያደርጋል what will be the output of the following java code ይላል ስለዚህ አንድ integer variable አለን እዚህ ጋር እንደምታዩት its value set to or initialized to string ከዛ print እያደረግን ነው print ከማድረጋችን በፊት ግን ምን ይላል ኢንክሪመንት አድርግ ይላል እዚህ ጋር ኢንክሪመንት the value of g ስለዚህ 3 ኢንክሪመንት ካደረግነው በ1 4 ይሆናል ስለዚህ 4 ሲባዛ ለ8 16 ጊዜ 2 ስንት ነው የሚሆነው 32 ይሆናል ማለት ነው ስለዚህ ይሄንን ማስታወስ የሚያስፈልጋል ቀላልም ቢሆን ማለት ነው what is the output of the following ይላል ይሄኛው ስለዚህ እዚህ ጋር እንደምታዩት static variable አለን ከዛ string chair table በዚህ መልክ ስንጽፍ ብዙ ጊዜ ተማሪዎች ይሳሳታሉ እዚህ ኢኳል ቱ ብለን ከጻም ለቼር አይደለም አሁን እዚህ ጋር ኢኒሻላይዝ ያደረግነው ቴብል ብቻ ነው yes ቴብል ብቻ ነው እዚህ ጋር ኢኒሻላይዝ የሚሆነው ስለዚህ chair is equal to chair plus table ይያል ስለዚህ ምንድነው የሚሆነው አውትፑት ፕሪንት እያደረግን ያለው የቼር ቫልዩ ሜታል ነው ሜታል ነው ምንድነው የሚሆነው ስለዚህ ምን እያደረግን ነው እዚህ ጋር ነል ኢኒሻላይዝ ያልተደረገው ነገር ኮንካትኔት እያደረግን ነው ስለዚህ ይሄ ኤረር ነው ማለት ነው the code does not compile this is an error chair የሚለው መጀመሪያ ላይ ኢኒሻላይዝ ካልተደረገ ምኑን ነው ኮንካትኔት የምናደርገው ሜቢ መጀመሪያ ላይ ኢምፕሊት ያርግም ቢሆን ኖሮ ኦኬ ሜታል የሚለው አውትፑት ይወጣል ኦኬ ስለዚህ እነዚህን ቀላል የሚመስሉ ግን ትሪክ የሆኑ ጥያቄዎችን ሁሌ ማስታወስ አለብን የመጨረሻ ጥያቄ እዚህ ጋር ምን ይላል ሪዛልት ፈልግ ይላል ስለዚህ በቀላሉ እዚህ ጋር አንድ ክላስ አለን ቴስት ኤ የሚል ውስጡ ኮንስትራክተር አይደለም ሌላ ፋንክሽን ነው ዲፋይን ያደርገው ስለዚህ ካልተጠራ አይሰራም ማለት ስታርት system.out.println ይላል ሌላው ክላስ ቢ ኤክስቴንድስ ቴስት ኤ ብለን ነው ነው ስለዚህ ኢንሄሪት ያደረገ ነው ይሄንን ፋንክሽን ግን with the same name ዲፋይን ካደረግነው ኦቨርራይድ ያደረግነው ነው ስለዚህ ይሄኛው ኤግዚኪዩት አያወርም ማለት ነው because we are overriding with the new name the same function name ስለሆነ ይሄኛው ነው ኤግዚኪዩት የሚሆነው ስለዚህ test.b.start ስንል ኤግዚኪዩት የሚሆነው እዚህ ጋር ዲፋይን ያደረግነው እንጂ እዚህ ጋር የጻፍነው አይደለም ማለት ነው so the output is going to be test b የሚለው ይሆናል ማለት ነው ስለዚህ እናንተ ይሄንን ፖዝ ያረጋችሁ ራን ያረጋችሁ ያንን መሞከር ትችላላችሁ ማለት ነው ስለዚህ በዚህ መልክ ኦኦፒ ምን ኤሪያ ላይ ነው ማንበብ ያለባችሁ ፕራክቲስ ማድረግ እንዳለባችሁ ለመግለጽ ያለው በሌላው ክላስ ሙሉ ዲቴይሉን ኮንተንቱን ካቨር ማድረግ ይፈልጋል ሌላ ጥያቄ በመጨመር ኔክስት ክላስ አሁን እስካሁን ያየነው ስለ ኮምፒውተር ፕሮግራሚንግ አይተናል ወደ 30 ጥያቄ ኦብጀክት ኦሪየንትድ ፕሮግራሚንግ ዛሬ አይተናል በሚቀጥለው ክላስ ስለ ዳታቤዝ ሲስተም ጋር የተገናኘ ወደ 60 ጥያቄ ኦሬዲ ያዘጋጀው ስላለ አብረን ያንን እንሰራለን እንደዛ ያን ሁሉንም ኮርስ 15ቱንም በዚህ መልክ ካቨር ለማድረግ ይሞክራሉ ማለት ነው ስለዚህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንድትተባበሩን ጠይቃለን መልካም ሳምንት